የመጀመሪያ ጊዜ ስለዚህ ስለ በሽታው ተወርቶ አገኘሁት። ነፃነትን ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት እና ባይዞ አላወቅም እኔ ለሱ ጉበት ልሰጠው እንደሆነ ማለት ነው መጀመሪያ ሄጄ ሳገኘው እና በኋላ ግን እያወቀ ሲመጣ ምንድነው እንደዚህ የሆንከው ነገር ምን ሆነ ነው ነፃነት ምናምን ስለው አይ ደህና ነኝ የሚል ነገር አለው። ብዙ ጊዜ ያው ነገሮችን አቅልሎ ነው የሚያየው። ያው ስቃዩን ህመሙን ራሱን ለመወጣት ነው የሚፈልገውና እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፕሮሰሱ ተጀመረና ህንድ ገባን። ህንድ ስንሄድ ያው ሬላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካም ከዚህ ከዱባይም ትልልቅ ባለስልጣን ባለሀብቶች የሚታከሙበት ትልቅ ሆስፒታል ነው። እዛ ሄድን ሁለታችንም ያው እህታችንም ነበረች። እዛ ገባንና ተጀመረ ህክምናው ተጀመረ። ከዛ በተደጋጋሚ 40 ቀን ነው የቆየ ነው። ከዛ ምንድነው የተደረገው መጨረሻ ላይ ሲያዩት ለሞት የሚዳርግ አይደለም አልነበረም አሉት። ለሞት የሚዳርግ አይደለም፣ አሁን የመጣህበት ስቴጁ ጥሩ ስቴጅ ላይ ነው ያለው። ስለዚህ እኛ እንደው መሄድ ነው እኔ ልሰጠው ነው 60% ጉበት ነው ተወስዶ የሚተከለው ምናምን ተብሎ ነው ሄድ ነው። ስንሄድ ግን ምንድነው የተባለው ከህክምናው በኋላ ቴስት አድርጉ፣ ያንደሙን ቴስት አድርጉ፣ ኤቭሪቲንግ ቴስት ካደረጉ በኋላ መጨረሻ ላይ ወደ ምን ተመጣ አሁን ያለበት ስቴጅ ለሞት የሚዳርግ አይደለም፣ ለትሪትመንት በህክምና በመድኃኒት የሚድን ነገር ነው ተባለና የተወሰነ ጊዜ ይስጡናል ተባለ። የሆነች ሜሮን የምትባላለች የኢትዮጵያን ወከል አዛኝ ኮሙኒኬት የምታደርገን ከነሱ ጋር ተባለ። መጨረሻ ላይ ሬላ ቢባል መጣ፣ ዋናው ፕሮፌሰሩ መጣ። አጠቃላይ ያለውን ሪፖርቱን አየ፣ ገመገመና መጨረሻ ላይ ምን አለ 10 ቀን ይቆይ ትንሽ ህንድ ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት ከዛ በኋላ ግን መድኃኒት እንዲጀምር እናደርጋለን። መድኃኒቱን ይጀምራል። ከዛ ኢትዮጵያ ሄዶ መድኃኒቱን እንልክለታለን። ከዛ ከ1 ዓመት በኋላ መጥቶ ቼክአፕ ያደርጋል። ስለዚህ በጣም ከባድ ኬዝ አይደለም፣ ሰርጀሪ የማያስፈልገውም ተባለ። ነገር ግን መጨረሻ ላይ ምንድነው ያስቀመጡት? እኔም እህቴም ገባን፣ ሐኪሙ ጋር ነው ሐኪሙ ገባን። በቃ አሁን ወንድማችሁ ሰርጀሪ አያስፈልገውም፣ ያለበት ሁኔታ ጥሩ ነው የሚያሳየው። ስለዚህ የ10 ቀን ቆይታውንም ቼክ አድርገናል። ቀጣይ መድኃኒት እናዝለታለን። ስለዚህ ኢትዮጵያ ሄዶ በደንብ አግባቡ ምን መብላት እንዳለበት ምን መጣት እንዳለበት ስትረስ እንደማያስፈልገው በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርገው ሰው ግን ያስፈልጋል። ኃላፊነት የሚወስድ ሰው መኖር አለበት። እሺ ብለን ተስማማንና የሚበላቸው ምግቦች በዝርዝር ተነገሩ። የእህታችን ነበር እሷ ያዘች ምን መጠጣት እንዳለበት። ምናልባት ኮካኮላ፣ ስፕራይት፣ አምቦሃ ጭምር መጠጣት አችልም ነው የተባለው። የሚገርመው ነው እኔ ነበርኩ እንግዲህ በእውነት ኮካኮላ እንደውም አንስቶ በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም። እንደዚህ አይነት ነገር ውስጥ ተገባህ በጣም ወደማይመለስ ህይወትን አደጋ ወደሚጥሉት ውስጥ ትገባለህ። አይደለም አልኮል ጠየቀው፣ እንደውም አልኮል ትጠቀማለህ ምናምን ብሎ ሲጠይቀው እኔ አዎ አልኩት። በፊት አዎ ይጠቀማል፣ አልፎ የተወሰነ ይጠቀማል ምናምን አልኩኝ። ከዛ በፍጹም እናንተ የምትወዱት ከሆነ ወንድማችሁ እንዲኖር ከፈለጋችሁ የሚመገበው ምግብ ይሄ ነው፣ መጠጣት ያለበት ውሃና ውሃ ብቻ፣ ምንም ነገር ይሄ ቅድም ያልኳቸው እነዚህ ለስላሳ መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት ማድረግ እንኳን አትችልም ተባለ። እሺ ተባልን። የመጀመሪያውን ለ1 ወር የሚጠቅመውን መድኃኒት ሰጡን። እሱን ይዘን መጣ። እኔ ሲሪየስሊ የዛን ቀን ነገርኩ ማለት ነው ነገርኩኝ። ከዚህ በኋላ ሄደ የምትገናኛቸው ሰዎች መጠንቀቅ አለብህ። አንዳንድ ጊዜ ሰው የወደደህ መስሎ እቺን ቀመስ እያለ አንድ ነገር ሊልህ ይችላል። እንደዚህ አይነት ነገር ውስጥ እንዳትገባ አደራህን ብዬ ለምን ነግሬዋለሁ። ስለዚህ የነበረው ነገር ቆይታችን የነበረው ምንድነው ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን ነገር ግን እንክብካቤ ኤንቫይሮንመንት ወሳኝ እንደሆነ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ ነው የመጣ ነው። በጣም የሚገርመው ነገር ፊቱ በጣም ተስተካክሎ አይኑ ተስተካክሎ
ሰውነቱ በጣም ጥሩ ሆነ ፎቶም ጭምር ስላለ ማለት ነው። አይ ሚዲያ ላይ የምንመለከተው ነው። ከህክምና ከመጣችሁ በኋላ ያለውን የመጀመሪያ 8 ወር አካባቢ ማየት እንችላለን። ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ ነበር። እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ ያነበሩ ነርሶች ሐኪሞች በጠቅላላ ወደውት ነበረ። የተወሰነ ስለ ታሪኩም ነገር ናቸው። ኢትዮጵያ ውስጥ የፐብሊክ ፊገር እንደሆነ ጎግል አድርገው አይተው የተለየ እንክብካቤ አድርገውለት በቃ አንተ በጣም ምንም ይሄ ተራ ነገር ነው በቃ 1 አመት አሁን ባለህ መንገድ ከቀጠልክ ለዘላለም እንደፈለክ መኖር ትችላለህ ብለውት እንደመጡ ማስታወሰው ነው። በእንደዚህ አይነት ሁኔታ መጣና ነገር ግን ወደ መጨረሻዎቹ አካባቢ ላይ ደግሞ የምንመለከታቸው በይበልጥ እንግዲህ ፐብሊክ ፊገር ነው እንዳልከው ነፃነት ሰዎች ያውቋቸዋል፣ ሰዎች ያውቁታል፣ ህዝብ ልጅ ነው ከማና ወደ መጨረሻዎቹ አካባቢ ላይ አንዳንድ ቦታ ላይ ይታይ ነበረ፣ በደንብ ይታይ ነበረ፣ ከሰዎች ጋር ይታይ ነበረ። የተከለከለበት ቦታ ላይ በይበልጥ መጠጥ ቤት ይታይ ነበረና እነዚህ ጉዳዮች ደግሞ እያነሳን ብንሄድ በጣም ደስ ይለኛል። እስቲ ሚሚን ደግሞ አንድ ጥያቄ ማንሳት እፈልጋለሁ። በይበልጥ ከሱ ከዚህ ቀጥሎ የመጨረሻዎቹ ህይወቱ ላይ ያሉትን አንዳንድ ጉዳዮችን እናንሳ። ሚሚ ታናሽ ወንድምሽ ነው፣ ቀሚስ እያለበሽ ያሳደግሽው እህት እንዲሆነች በጣም የምትጓጉለት የምትመኘው እንደ እህት እንደ ጓደኛ ሴት እንዲሆንልሽ ጓጉተሽ ያሳደግሽው ደሞን ካደገ በኋላ በጣም የምትወጂው ወንድምሽ ጉበት ይሰጠዋል የሚለው ነገር ስትሰሚ ሊሰጠው ይገባል። ትልቅ ሰርጀሪ ነው አይደለ? ጉበት ይሰጣል የሚለው መቼም